ሰላም ቤተሰብ እንደምን አላችሁልኝ? ሰሞኑ ለተከታታይ ቀናት ኢትዮ ኮደር ሰርቲፊኬት አንድ ባንድ እየተማረ እንደሆነ ይታወቃል። ከዚህ በፊት ፓርት 1 እና ፓርት 2 ተምረናል። ዛሬ ደግሞ ፓርት 3 ላይ ፕሮግራሚንግ ፋንዳሜንታልን እንወስዳለን ማለት ነው። ከዚህ በፊት የነበሩትን ሁለቱን ቪዲዮዎች ያላያችሁ ካላችሁ በመጀመሪያ ሁለቱን ቪዲዮዎች እዩ። ግራ የገባችሁም ካላችሁ ስለ ኢትዮ ኮደርስ ብዙ የሰራው ቪዲዮ አለ ቻናሌ ላይ። መጀመሪያ ቻናል ላይ ያሉትን ቪዲዮዎች አይታችሁ ወደ ፓርት 3 ትመጣላችሁ ማለት ነው። ለቤቱ ደግሞ አዲስ ሆናችሁ ካላችሁ ቤቱን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ ማለት ነው። በዛሬው ክላሳችን ደግሞ ፕሮግራሚንግ ፋንዳሜንታልን በፓርት 3 እንወስዳለን ማለት ነው። በመጀመሪያ ምን እናደርጋለን ማለት ነው? የትኛውን ብራውዘር ላይ በመሄድ ኢትዮ ኮደርስ ብለን ሰርች እናደርጋለን ማለት ነው። ኢትዮ ኮደርስ ብለን ሰርች ካደረግን በኋላ እዚህ ጋር እንደምትመለከቱት ኢትዮጵያን ኮደርስ ኢኒሺዬቲቭ የሚል ይመጣል። በግሪን ያለዋን እሱን ዌብሳይት አንድ ጊዜ ክሊክ አድርገን እንገባለን ማለት ነው። እሱን ዌብሳይት አንድ ጊዜ ክሊክ አድርገን በመንገባበት ሰዓት ወደ ላይ ስክሮል እናደርጋለን። ስክሮል በምናደርግበት ሰዓት እዚህ ጋር እንደምትመለከቱት ጌት ስታርትድ የሚል አለ። ጌት ስታርትድ የምትለው አንድ ጊዜ ክሊክ እናደርጋለን። ጌት ስታርትድ የምትለው አንድ ጊዜ ክሊክ ካደረግን በኋላ ወደ ላይ ስክሮል እናደርጋለን ማለት ነው። ወደ ላይ ስክሮል በምናደርግበት ሰዓት ፊት ለፊት ላይ አንድሮይድ ይመጣልናል። ከዚህ በፊት ወስደነዋል፣ ቪዲዮን ከታች አለላችሁ። ወደ ጎን ስክሮል ስናደርግ ሁለተኛ ዙር ደግሞ ዳታና ሳይንስ ይመጣልናል። ዳታ ሳይንስንም ከዚህ በፊት ወስደናል ማለት ነው። ወደ ጎን ስክሮል እናደርጋለን። ዛሬ የምንወስደው ምንድነው? ፕሮግራሚንግ ነው። ፕሮግራሚንግ የምትለዋን ወደ ላይ ስክሮል አድርገን ኢንሮል የምትለዋን አንድ ጊዜ ክሊክ አድርገን ወደ ውስጥ እንገባለን ማለት ነው። ከዚህ በፊት ሬጅስተር ስላደረግን ሳይኒን ብለን ከዛ እዚህ ከታች ሳይኒን ዊዝ ጉግል የሚለውን ከዛ እንመርጣለን። ከመረጥን በኋላ ላይ ኢሜይላችንን ከዚህ በፊት ሬጅስተር ያደረግነውን ኢሜይል መርጠን ሳይኒን ብለን ኢሜይላችንን ከመረጥን በኋላ ላይ እዚህ ጋር አፕላይ እንድናደርግ ይጠይቀናል ማለት ነው። ደግሜ የምላችኋለሁ እዚህ ጋር አፕላይ የምናደርገው የተለየ ፎርም አይደለም። ከዚህ በፊት እየሞላን የመጣነው ፎርም ራሱኑ ደግመን ነው የምንሞላው ማለት ነው። የመጀመሪያ ዙር ሳይን አፕ ስናደርግ የሞላነው ፎርም ራሱኑ ነው ደግመን እዚህ ጋር የምንሞላው ማለት ነው። ስለዚህ አፕላይ የምትለው አንድ ጊዜ ክሊክ አድርገን እንገባለን። አፕላይ የምትለው አንድ ጊዜ ክሊክ አድርገን በምንገባበት ሰዓት እዚህ ጋራ ፎርም እንድንሞላ ይጠይቀናል ማለት ነው። ስለዚህ እዚህ ጋራ የምንሞላው ፎርም የተለየ አዲስ ነገር አይደለም የምንሞላው። ከዚህ በፊት በአንድሮይድም የሞላነውን በዳታ ሳይንስም የሞላነውን ነው እዚህ ላይም ፕሮግራሚንግ ላይም ደግመን የምንሞላ ማለት ነው። ስለዚህ ሌላ ነገር እንዳትሞሉ ራሱኑ ትሞላላችሁ። ራሱኑ መጀመሪያ የሞላችሁትን ራሱኑ ነው ደግማችሁ የምትሞሉት ማለት ነው። ስለዚህ ራሱንም ከዚህ በፊት የሞላለው ፎርም ራሱን ደግመን ፎርሙን ሞልተን ከጨረስን በኋላ ምን እናደርጋለን ማለት ነው? ከታች እንደምትመለከቱ ፊኒሽ ኤንድ ሰሚት የምትላለች ማለት ነው። ስለዚህ ምን እናደርጋለን? ፊኒሽ ኤንድ ሰሚት የምትለዋል አንድ ጊዜ ክሊክ እናደርጋታለን ማለት ነው። ፎርሙን ሞልታችሁ ከጨረሳችሁ በኋላ ላይ እዚህ ጋር እንደምትመለከቱት ኮንግራቹሌሽን ይለናል። ከዛም ቀጥሎ ስታርት ለርኒንግ ይለናል። ስለዚህ እኛ ምን እናደርጋለን? ስታርት ለርኒንግ የምትለው አንድ ጊዜ ክሊክ እናደርጋለን ማለት ነው። ስታርት ለርኒንግ የምትለውን ክሊክ አድርገን በምንገባበት ሰዓት እዚህ ጋር ዌልካም ቱ ዩዳሲቲ ይለናል። እዚህ ጋር ኢንትሮዳክሽን ይሰጠናል። ያው ከዚህ በፊት ነግሬያችኋለሁ። ሌሰን አለ። ከዛ ዳውንሎድ አድርጋችሁ ቪዲዮዎቹን መመልከት ከፈለጋችሁ ዳውንሎድ የምትለውን ነክታችሁ ዳውንሎድ አድርጋችሁ ማየት ትችላላችሁ። ሌሰኖቹን ደግሞ እየተማራችሁ ኔክስት ደግሞ ኩዌሽኖች ጥያቄዎች ይኖራሉ። እነዛን ቪዲዮ እያያችሁ እየተማራችሁ እንደዚህ ኔክስት እያደረጋችሁ ደግሞ ጥያቄዎች ሲኖሩ ጥያቄዎችን እየመለሳችሁ እየተማራችሁ ትሄዳላችሁ ማለት ነው። ስለዚህ ምን ያህል ኮርስ እና በስንት ጊዜ እንደሚያልቅ ማወቅ ከፈለጋችሁ እዚህ ከላይ ያለችው ነው የሶስት ሰረዝ ምልክቷን እቺ ሶስት ሰረዝ ምልክት አንድ ጊዜ እንነካለን። ሶኒ ከዚህ በፊት ተምሬው ስለጨረስኩት ነው ፕሮግራሚንግን። እዚህ ከላይ እንደምትመለከቱት 100% ይለናል ማለት ነው። ምን ያህል ኮርስ እንደምንወስድ ከፈለጋችሁ እዚህ ከጎን ያለችው የሶስት ሰረዝ ምልክት አንድ ጊዜ እንነካታለን። ከነካም በኋላ 6 ኮርስ እንወስዳለን። በአምስተኛው ኮርስ አሰስመንት አለው። በስድስተኛው ኮርስ ደግሞ ሰርቲፊኬት ኮምፕሊሽን ሰርቲፊኬት ይሰጠናል ማለት ነው። ስለዚህ እናንተ ጊዜያችሁን አሬንጅ ያደረጋችሁ በሚመቻችሁ ሰዓት እየተማራችሁ ሰርቲፊኬቱን መውሰድ ትችላላችሁ ማለት ነው። ሰርቲፊኬቱ በስተመጨረሻ ኮምፕሊት ስታደርጉ ታወጣላችሁ ማለት ነው። ለዚህ ነገር አዲስ የሆናችሁ ካላችሁ መጀመሪያ ያላችኋለሁ ይሄ ሶስተኛ ቪዲዮአችን ስለሆነ ከታች የተሰሩ ብዙ አይነት ቪዲዮዎች አሉ። እነዛን ቪዲዮዎች አይታችሁ ወደዚህኛው ሶስተኛ ፓርት 3 መምጣት ትችላላችሁ ማለት ነው። ግራ የገባችሁ ነገሮች ካሉ ኮሜንት ሴክሽን ላይ ጠይቁኝ፣ በደንብ አብራርቼ እነግራችኋለሁ ማለት ነው። ለዚህ ቤት አዲስ የሆናችሁ ካላችሁ ደግሜ እምላችኋለሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። እስከ ቪዲዮ መጨረሻ ድረስ አብራችሁ ስለነበራችሁ ከልብ አመሰግናለሁ። በፓርት 4 እንገናኝ። ፒስ ይመቻችሁ።